በጣም መጨረሻው የሚያምር በጣም ደስ የሚል ነገር ግን ደግሞ አሁን መስዋዕትና የሚያስከፍለኝ ሜይ ቢ ከአንቺም ሊያርቅ የሚችል ለትንሽ ቀን ገባ። እያንዳንዱ ነገር ምንድነው ሪዝን አለው፣ የሆነ ነገር አለው ገባ እንጂ አሁን ልጅቷ የሆነ ነገር ባይፈጠር ዝም ብላ ልትል አትችልም። ያንተ ነው ብላ ግግም ልትል አትችልም። ለምን? ሁለቱም ያ ነገር እንዳልተፈጠረ ያውቃሉ። ገባ። ሰላም የኔ ውድ ቤተሰቦች እንደምን ዋላችሁ፣ እንደምን አመሻችሁ። እግዚአብሔር ይመስገን። እንግዲህ ያው ከመግቢያው እንደሰማችሁት በጣም ዋጋ ያስከፍለኛል ብሎ ተናግሮ ነበረ። ከዚህ በፊት ይህንን እንደሚመጣበት እሱ ራሱ አሳምኖታል። ሲቀጥል ደግሞ ቤኪ ዛሬ ብዙ ነገር ተናግረዋል። ከብሩክም ልጇ ብሩክ ቢሆንስ ምናምን በጣም አወዛጋቢ ንግግር እየተናገረ ነበረ። ግን በንግግር ውስጥ አንድ ቃል አምልጦት ተናግሯል። ምንድን ነው? አንድ ነገር ስታደርጉ የየራሱ ሪዝን ወይም ምክንያት ይኖረዋል ብሏል አይደለ? ያ ምክንያት ባይኖረው እሷ እንደዚህ እሪ በከንቱ አትልም ነበረ። ያንተ ነው አትልም ነበረ። ያ ደግሞ እንዳላደረጉት ሁለታቸው ያውቁታል ብሏል። ገብቷቸዋል አይደለ? የሆነ ምክንያት አለው፣ የሆነ ምክንያት አለኝ፣ ትልቅ ምክንያት አለኝ እያለ ነበረ። ምክንያቱ ምን እንደሆነ ባይታወቅም ሜቢ የሁለታቸውም የህይወታቸው ትልቁ ፈተና ነው ብዬ አስባለሁኝ። እሱ አሁን ዛሬ በተናገረው በስማም አይሆፕ ግራ ትጋባላችሁ ብዬ አስባለሁኝ። ሁለታቸውም ተስፋ እንደቆረጡ ነው። ቅመምዬ በስማም በጣም ነው እኔ አንጀቴን የበላችኝ። በቃ አልቻለችውም። እሱም እኮ አልቻለውም። በነገራችን ላይ ግን አንዴ ገብቶበታል። የሆነ ነገር መነሻ እንዳለ ሁሉ መድረሻ አለው አይደለ? እዚያ ድረስ ለመድረስ ግዴታ መሄድ አለበት። ገብቷችኋል አይደል? ግን እሱም አልቻለበትም። እና ቅመምዬ የኔ እናት የኔ ቆንጆ ቀለበት ሰጠሹ አልሰጠሹ ምንም ፋይዳ አይሰጥም። ቀለበት ማለት ነው አንደኛ የፕሮሚስ ቀለበት አይደለም። ሁለተኛ ነገር ደግሞ ይሄንን ቀለበት ስጦታ ነው። ከስጦታም በላይ መስቀል ነው፣ እምነት ነው፣ ሁሉም ነገር ነው የጣለብሽ ማለት ነው። እና አውልቀሽ ባሰጪው በጣም ደስ ይለኝ ነበረ እኔ ማለት ነው። ምክንያቱም ከዙ አስከትሎ ብዙ ነገር ያንገት አለ፣ የጆሮ አለ ምናምን ነገር እና ባሰጪው ደስ ይለኝ ነበረ ማለት። ቀለበት እጃችሁ ላይ ነው የሚታይ ነው። ቀለበት ማለት የውስጣችሁ የልባችሁ ነው። መቼም ልብሽ የውስጥሽ ያለውን ፍቅር አውጥተሽ አሰጪውም እና የኔ እናት የኔ ቆንጆ ምትወጁ እመን እያለ ነበረ እና ተንበርክኮም እየለመናት ነበረ ቀለበቱን ማለት ነው። እና የምትወዱትን ሰው እንደዚህ ስታደርጉ በእርግጥ በጣም ነው የሚከፋችሁ፣ በጣም ነው የሚያናድደው። ብዙ ነገር ትማሩበት አላችሁ። ባይዞ እውነት ነው የምላችሁ። እና ይሄንን ህይወት ሬሊ እየኖሩት ያሉት አለ። የእውነት ዛሬ ራሱ የሆነ ነገር እየሰማሁ ነበረ። የሆነ ቤት 600,000 ብር ልኬለት ቤት እሰራለሁኝ ብሎኝ አለች። ስገባ እኔስ ቤት ተሰርቶልኛል ብዬ ስገባ እሱ ከድሮ ፍቅረኛው ጋር አርግዞ አየኋቸው ብላ በጣም እያለቀሰች ስታወራ ሰምቻታለሁ ዛሬ ማለት ነው። የምር እና ሬሊም ህይወት የሚኖሩ አሉ። በቃ እሷ እንዳይቀርብኝ እሱም ሁለቱም እንዳይቀርብ ባጣ ቆይ ማለት ነው። እና እንደዚህም የሚያደርጉ ብዙ ትምህርት ትወስዱበታላችሁ። ይሄንን ሬሊ አይደለም፣ የእውነት ስራ ነው። በየቤቱ እየመጡ ነው አይደል እንዴ? ሚኪ ዛሬ ገባ፣ ይቀጥላሉ። ነገ ደግሞ ሀሰን ይገባል። ከዛ እያሉ ይገባሉ። በየቤታቸው ስራ እየሰሩ ነው፣ ቻናላቸውን እያሳደጉ ነው ማለት ነው። እና ቅመምዬ ይህንን ካራክተር በጭራሽ አልቻለችውም። ብሩኬም አልቻለውም። እውነቱ ለመናገር በጣም ከስቷል። እንዳያችሁት ለእናንተን ግራ እያጋባችሁ ነበረ። ምንድን ነው ግራ እያጋባን? ከልጅቷ ጋር ተገናኝተናል፣ ግን ምንም አላደረኩም፣ ምን እንዳደረገችኝ አላቅም ብሏል። መቼ እንደፈረችኝ ግን ይሄ ቃላት በጣም ነው የሚደፍረው። ይቅርታ እና ያው መሳቅ ፈልጌ አይደለም፣ ግን ደግሞ እንደዛ ሲል ነው በጣም ኮንቪዝድ እያደረገን ነበረ። ምክንያቱም ያው ግዴታ እናንተን ማሳመን አለበት። እንደዛ እንዳላደረጉት እነሱ ራሳቸው እያውቃሉ። እንዴ በዚህ ልክ ቤኪ እንዴት ሊናገር ቻለ? በዚህ ልክ ማለት ነው። ኢቨን የራሱ ልጅ ሆኖ ነው ወይስ አይደለም ገና ሳይረጋገጥ የእሱ ነው ሚዲያ ላይ ማለት ነው። የብሩኬ ነው ሊል ለምን ይችላል? አንደኛ ጓደኛው ነው፣ ሁለተኛ የፍቅረኛው በቃ ወንድሟ በሉት ስምረት ማለት ነው። ሶስተኛ በቃ ኤቭሪቲንግ በቃ ቡታጅራ
ሲጀመር ማለት ነው እንዴ በሀይም በአብርሃምና በሩታ አታዩም እንዴ? ያ ሁሉ ሲያብጣብጡ ያ ሁሉ ወጣው ወረደ ሲሉ እነ አቤል እነ ብሩክ እነ እዩ ኢንተርትመንት ምናምን እንዴ ቻናላቸው እንዴት ነው የደረሰው? የት ነው የደረሰው? እና ይሄ እና አሁንም እንደ በጨረቃዎቹም አሁን እነዚህ ቀጥለዋል ማለት ነው። በጣም ነው የሚደብረው፣ በእውነት ይደብራል። ግን ደግሞ ያው ሀይሚ እኔ ሁሌ እንደዚህ የምታለቅስ ነገር ከሆነ የእውነት እኔ እንጃ እኔ በጣም ነው የሚከፋው እንትን ነገሩ ማለት ነው። ያው ከአሁን በኋላ የሚለቀቁን ቪዲዮዎች በጣም የሚከብዱ ቪዲዮዎች ናቸው እንደነገርኳችሁ ማለት ነው። እና ትወናው ከዚህ በኋላ ነው የሚጀምረው። የልጅቷ ትወና አለ። እርግዝናዋ የቱ ጋር እንደሆነ አላቅም። እንዴ ተስፋ አስቆረጠኝ ያለ እኮ ትላንትና። እንዴ በዛ ላይ አንተ እኔ ልቦናዬን ያውቀዋል ብሏል አይደል? እኔ እንዳላደረኩት ልቦና ያውቀዋል፣ ልጁ የኔ አይደለም፣ ግን ደግሞ እስከ 3 ወር ድረስ መጠበቅ አለብኝ አለ። እሱ ራሱን ካላደረገ ልቦናን ካወቀ እንዴት ነው ምርመራ ግዴታ? ይሄ እኮ እንደውም ያስከስሳል እኮ የእውነት። እሷ በስም አጥፊነት እውነትም ካረገዘች በስም አጥፊነት እንደዛ ካደረገችው ትከሰሳለች ማለት ነው። ግን ደግሞ እሱ ተገናኝተናል ብሏል። ተገናኝታል የሆነ ነገር ካደረገችኝ እና 2-3 ቃላት ነው እየተናገ እሱ ራሱ መተወን አልቻለበትም በእውነት። እና ከአንተ ሰብእና ጋር የማሄድ ካራክተር ነው ያስከው። አንተን በጣም ክብርን በጣም ዝቅ የሚያደርግ ምክንያቱም አንተ ከሴት ልጅ ካለህ ክብር፣ ከቅመሟ ካለህ ክብር፣ ከእናትህ መውደድ፣ ፍቅር፣ ቦታ ካለህ ክብር ይሄ ስራ የእውነት ሰማይና ምድር በጭራሽ የማይገናኝ ማለት ነው። እና ይሄንን ድራማ ፋይናሉ ምን ይሁን ምን ጣፋጭ ነው የሚሆነው። አም ሪሊ ሹር በእውነት እንደሱ እንደተናገረው እኔ እንጃ። በስማም እንዲህ ሰው ያበደ ሰው እስካልሆነ ድረስ እንዴ ጭራሽ እኮ ሀይሚ ራሷን እየወቀሰች ነው። እኔ ከአንተ ባልጣላ እዚህ ወጥመድ ውስጥ አትገባም ነበረ እያለች ነበረ። ቅመም የራስሽን ምንም አትውቀሺ። ይሄ በህይወታችሁ አንዱ ፈተና ነው። ስለዚህ ፈተናውን እስከ መጨረሻ መጋፈጥን አለብሽ። ምንድን ነው እውነቱ ማጋ ነው? እውነቱ የቱ ጋ ነው? እውነት ነው ሬሊ ነው እያልሽ እንደዛ ማልቀስ የለብሽም። የኔ እናት የእውነት በጣም ነው ያሳዘነችኝ። ጌታን በጣም አሳዘነችኝ። የምትወዱትን ሰው ስትለዩት ማለት ነው። እና እሱ እንደማይለያዩ እኮ እሱ ያውቀዋል። ደግሞ አይለያዩም፣ ግን ደግሞ አልቻለችውም። እሱ እኮ ለእሱ እኮ ለ5 ደቂቃ ራሱ እኮ መለያት የማይፈልጉ ልጆች ናቸው አይደለም። እንደዚህ ዱብዳ የመጣበቶባቸው ይቅርና ማለት ነው። ለማንኛውም እናንተም ተረጋጉ። ምንም ነገር እንትን አትበሉ። በቃ የሁለታችሁ የምትወዷቸው ነገር ከሆነ እስከ መጨረሻ ድረስ መሄድን አለባችሁ። እስከ መጨረሻ ድረስ ማለት ነው። አንዱን ረግጣችሁ አንዱን ማንሳት ሳይሆን በቃ ሁለቱም በሁለት አይናችሁ። ቻናላቸውም አሁን እንዳያችሁ ቻናላቸው እየሄደ ነው፣ ቪውም እየሄደ ነው ምናምን። ስለዚህ እስከ 3 ወር ድረስ እያለ ያው ስራው ማስረዘም ከፈለጉ እንጂ እንዴ 3 ወር ድረስ ረበስማም። ሲቀጥለን ይሄ ዲኤንኤኑ የፌክ ዲኤንኤን ነው። በቃ ምንም እኔ እንጃ እንዴ 6 ወር ማለት እኮ በቃ ልጅቷ እኮ ልጁ ሊወለድ እኮ ኦልሞስት 3 ወር ራሱ በ8 ወር ራሱ የሚወልዱ አሉ፣ በ9 ወር የሚወልዱ አሉ፣ ከ9 ወርም አሳልፈው የሚወልዱ አሉ። እና ይሄንን ልጁ በቃ ምንድን ነው በቃ ሬሊ በቃ ሁሉም ነገር ተስተካክሏል ማለት ነው። ለመውለድ ሰው ለመሆን ማለት ነው። የእሷ የቱ ጋ ነው የሚታዩ? የቱ ጋ ነው ያያችሁት? ልጅ አይቼ ተስፋ ቆረጥኩ የምትለው ረዳ ግራ ታጋባን እንዴ። ይዘዌ አመቺ ቦታ አይደለም ያለሁኝ። ድምፄ ትንሽ ይነጓነጓልና በጣም ይቅርታ። ያው አረብ ቤት አይደል ያለ ነው። እና ለማንኛውም የኔ ውድ ቤተሰቦች ተረጋጉ። ምንም ነገር መጨረሻውን እኔ ማለት ነው። ሁሉም ነገር መጨረሻው እንዳለ ሁሉ ማለት ነው። እና ፊልምም ድራማም ስናይ መጨረሻ አለው አይደለ? ይሄንን ተከታታይ ልብ አንጠልጣይ በቃ እንደዛን ያደረጉት እና ሁለቱም የምትወዷቸው ነገር ከሆነ እስከ መጨረሻ ድረስ ማየት ነው። የልጅቷም ሴታፕ ሊኖር ይችላል ብሏል ቤኪ። ሴታቡ ምንድን ነው? ቅመምዬ
እሷ በቃ ይለየኛል ነው የምትለው። አንደኛ ነገር፣ ሁለተኛ ነገር ራሷንም እየወቀሰች ነው። መውሰት ራስሽን በጭራሽ መውቀስ የለብሽም። የምትወጁን የምታፈቅሪውን ሰውን ደግሞ እንደዚህ በቀላሉ መስጠት የለብሽም። እስከ መጨረሻ ድረስ መጋፈጥን አለብሽ። በቃ ምንድን ነው ልጅቷ እስክታምን ወይም እስከ ዲኤንኤ ማለት ነው የምትወዱትን ሰው መስዋዕትነትን መክፈል ይሄ ነው እና ይሄ ነው የሚያስተምራችሁ። በዛ ልክ ደግሞ እናንተም እንደዚህ ሴት ላይ የምትጫወቱ ሴትን አንቺ አትቅሪብኝ፣ እሷ ጋር ያጣውን እዛ ጋር ሄዶ ያገኛል፣ እዛ ጋር ያጣውን እሷ ጋር ሄዶ ያገኛል። እንደዛ ባጣቆ የምታስቀምጡ ወንዶች ልፍስፍስ ማለት ነው። ለእናንተ በጣም ትልቅ ትምህርት ይሆናችኋል ብዬ አስባለሁኝ። እና ብቻ በቃ በጣም ነው እኔ እንጃ። በጣም ዛሬ ሀይሚ በጣም ልቤ ነው በስመ አብ አሳዘነችኝ ማለት ነው። የኔ እናት የኔ ፍቅር ከአሁን በኋላ እንዳታለቅሺ። በቃ እሱ በጣም እንደማትለያዩ እኮ ራሱ ያውቀዋል። እሱ ራሱ እኮ ያውቀዋል። ምንም እንዳላደረገ እኮ እሱ ራሱ እኮ ያውቀዋል። ግን ደግሞ እንዴት ይንገርሽ? መጓዝ ያለበትን እንትን ያደረገበትን ዲል ያደረገበትን ቦታ መድረስ አለበት። አሁን በሁለት መሀል ሆኗል እሱ ራሱ ማለት ነው። እና የኔ እናት የኔ ቆንጆ ተረጅኝ እያለች ነበረ፣ እኔንም አበረቻችኝ እያለች ነበረ። እና ከዚህ በፊት የተናገረውን በቀደም ቡታጀራ ሳትሄዱ በፊት እሱን ቪዲዮ ገብተሽ ብታዩ ደስ ይለኛል። የኔ እናት የኔ ፍቅር ሁላችሁም ይዩት፣ የእውነት እዛ ጋር ገብታችሁ ይዩት ቪዲዮን። ከዛ ይሄንን ድራማውን ትረዱታላችሁ ብዬ አስባለሁኝ። ለማንኛውም እስኪ ፋይናል መቼ ይሆን እኔ እንጃ። እስከ 3 ወር ድረስ ይቆያል ብዬ አላስብም። ማለት አሁን ይህ ሁሉ ቀን አንድም ሀብ በእነሱ ቤት አልመጣም። የሆነ ችግር ቢፈጠር የሆነ ይህ ስራ ባይሆን እሱ በመሀል ይገባ ነበረ። እንዲህ ቤተሰባቸው